ሊጠቅሙ ጠጠር እንዲጥሉ መስራት የቻሉ ቤታቸው ለዋሉ መቆም ሳይከብዳቸው በቁጭት ለኖሩ በአስቸጋሪ ኑሮ ሳይተኙ ላደሩ ከጉንብስ አቅንቶ ዓይንን የሚከፍት የመለወጥ ቀንዲል ልማት ነው ሴፍቲኔት ከጉንብስ አቅንቶ ዓይንን የሚከፍት የመለወጥ ቀንዲል ልማት ነው ሴፍቲኔት ቀጣይነት ባለው ድህነት ቀንሶ እድልን የሚከፍት ካለበት አስሶ በደረቅ ቆሻሻ በአረንጓዴ ልማት ከተማ ግብርና ዜጎች የሚውሉበት ከተማ ግብርና ዜጎች የሚውሉበት ኑሮን በዘላቂ ማሻሻል በተግባር የመኖር ትርጉሙ ከስሩ የሚቀይር ከተማ የኖሩ ምንም ላልታያቸው ብርሃን የሚሰጥ እድል መጣላቸው ብርሃን የሚሰጥ እድል መጣላቸው ኑሮ ሳይሞላላቸው ተሰደው ለመጡ ሳይሹ በችግር ከቀይህ ለወጡ ከየትም ሲመጡ ለተቀበሏቸው ለከተማ ወጣት ስራ ለራቃቸው ተጠቅመው ሊጠቅሙ ጠጠር እንዲጥሉ መስራት የቻሉ ቤታቸው ለዋሉ መቆም ሳይከብዳቸው በቁጭት ለኖሩ በአስቸጋሪ ኑሮ ሳይተኙ ላደሩ ከጉንብስ አቅንቶ ዓይንን የሚከፍት የመለወጥ ቀንዲል ልማት ነው ሴፍቲኔት ከጉንብስ አቅንቶ ዓይንን የሚከፍት የመለወጥ ቀንዲል ልማት ነው ሴፍቲኔት መንገድ ለመሸበት ረጅም ለምትከፍተው እንግዳ ሲመጣ ስስት ለማታውቀው ክብርህን ይበትን የክብርህን ያህል የልማት ሴፍቲኔት ይዘራል ተቀበል ዋናው ግብ አድርጎ ባህሪ መለወጥ የህይወት ክህሎት ነው ስልጠናን የሚሰጥ የህይወት ክህሎት ነው ስልጠናን የሚሰጥ ኑሮን በዘላቂ ማሻሻል በተግባር ልጆችን ከዚህ ደረጃ እንዳደርስ አይደለም እንደዚህ ማስተማር የማደርገው ጨንቆኝ ልጆችን ለማድረግ እስከመስጠት ድረስ የደረስኩበት ነገር አለ። በሰዓቱ ሰው አላየኝ። በሰዓቱ ምንም ማንኛቸውም ነው ያለኝ አልነበረም። አጋጣሚ በሰሜኑ ጦርነት አባታቸው ተሰውተውብኛል። በሰዓቱ ምን ስራ ላውቀው ነበር እነሱ መንከባከብ ነው። ከዛ ወጥቼ ስራ ለመስራት በጣም ከብዶኝ ነበር። በጣም ከምንም በላይ እዛም በኋላ ልጆች ለማድረግ ከምሰጥ ብዬ አሰቡ እንዴት አይቼም አልጠግባቸው ልጆችን ለማድረግ እንዴት ይሰጣል ስል አስተዋስኩና የሰው ስራ ጀመርኩ። ሰው ቤት ልሳጠባ ሰው ቤት እንጀራ ጋጋራ ያው ያን ጊዜ 15 ብር ሸንኮሎ 20 ብር ነው የነበረ 100 ብር 50 ብር ነው ታጥቤ የነበረ። ግን እቺ ትልቋ ልጄ ስራ ተማሪ ነበር። ስራ አቋርጣ ልጆች ጦም ከሚያራምሩ ትምህርቴን ትቼ እህቴ ወንድሞቼን ብላ ከዳቦ ቤት ተቀጠር ከዳቦ ቤት ተቀጥራ ግን እያስመዘገበሽ ለነሱ ነው ዳቦ ምታ ሂሳብ አይከፈላት። እኔ በሰዓቱ በ25 ብር በ50 ብር ሰራ ነበር። ዛሬ አንድ ሰራተኛ ነው በ3 ብር ተቀጥሬ ማሰራ ያለሁት እግዚአብሔር ይመስገን። እሱ እንደተሰዋ ይችን ቦታ ሰጡኝ። 12 ቆርቆሮ ቢንትኗ ቀርጫ ነበር የወደቀች ነበር ሰጡኝ። እዛ በመድረስ በኬንዳ ነው የነበረሽ ከኬንዳ ግን ቤቴን ሰርቼ አጥሬ
ስራዬን አደራጅቼ እየቀጠልኩ ነው። ቢያንስ በዩኒቨርሲቲ ስር ያሉ በዩኒቨርሲቲ ስር ያሉ 78 ሆቴሎች ይረከቡኛል። አሁንም ከዚህ አካባቢም አንድ 6 ሆቴሎች ይረከቡኛል። እግዚአብሔር ይመስገን በጣም ውጤታማ ሆኜ እየሰራው ነው ያለው። እንደ ጎንደር ከተማ ከ2013 ጀምሮ በተጠቃሚነት ደረጃ እንገኛለን። ይህም በተጠቃሚነት ደረጃ በተለይ ከቀጥታ ድጋፍና ከአካባቢ ልማት አንጻር ስንነሳ ወደ 51561 ተጠቃሚዎች አሉን። በቤተሰብ ደረጃ ደግሞ ወደ 17458 ተጠቃሚዎች አሉን። ይሄ ማለት ስቲል እስካሁን ባለንበት ደረጃ እየተጠቀሙ ያለበት ነው። የአካባቢ ልማት ተጠቃሚዎች በተጠቃሚ ደረጃ 43321 ተጠቃሚዎች አሉን። በቀጥታ ድጋፍ ተጠቃሚዎች ደግሞ ወደ 8000 አካባቢዎች አሉን። ይሄ ጥቅል ሲሆን ወደ 51000 አካባቢ ተጠቃሚዎች አሉን። ያው እንደ ጎንደር ከተማ እንደ ሀገርም ሲመጣ የአካባቢ ልማት ስራዎች 5 ኮምፖነንትን ይዞ የገባ ስራ ነው። ትልቁ ትኩረት አድርገን የምንሰራው በተለይ ከተረጅነት አስተሳሰብ ተላቀው ወደ አምራችነት የሚገቡበትን ነው ትልቅ ትኩረት ያደረግነው። ከነዚህም ስራዎች እንደ ጎንደር ከተማ ትልቅ ለውጥ አምጥቷል ብለን የምንወስደው በተለይ ከተፈጥሮ ሀብት ስራዎቻችን አኳያ ከደረቅ ቆሻሻ አወጋገድና አሰባሰብ፣ ሶስተኛ ከአረንጓዴ ልማት ስራዎቻችን፣ አምስተኛ ከመሰረተ ልማት ስራዎቻችን አኳያ ነው። ይሄ እንደተባለው በተለይ ከዘላቂ ኑሮ ማሻሻያ አንጻር ስንነሳ አንዲት እናት ወይም አንዲት ተጠቃሚ ደሞዝ መስጠት ሳይሆን ስራን ባህል አድርገው ቁጠባን ባህል አድርገው ለነገ ህይወት የሚለውጡበትን ስራ እንዲሰሩ ነው እያደረግን ያለን። ከዚህ ስንነሳ በተለይ ከዘላቂ ኑሮ ማሻሻያ አንጻር የመጀመሪያው ስራ ያደረግነው ቁጠባን ባህል ማድረግ ነው። የሰው ልጅ ቁጠባ ከሌለው ህይወት የለውም። መቆጠብ ከተማረ ግን ለነገ ህይወቱ መሰረት ነው። ይሄን የምንልበት አንዱ ምንድነው 20 በ80 ቁጠባ አለ፣ እቁብ አለ፣ መረዳጃ አለ። ስለዚህ ተጠቃሚዎቻችን በሁሉም ደረጃ ተሳትፈው ይገኛሉ። ለምሳሌ እንደ ጎንደር ከተማ የንብ ክላስተር አለን። በሁለት ቦታዎች የንብ ክላስተር አለን። ከ100 በላይ ንቦች ያሉበት ጥሩ እንቅስቃሴ ተጠቃሚዎች ጥሩ ገቢ እያገኙበት ያለው ሂደት አለ። በወተት ከብት እርባታ አለ፣ በበግ ማድለብ አለን፣ በደረቅ እንጨራ አለን። ይህን ስንል ምሳሌ አንዲት እናት እናንሳ ብንል ከ1.8 በላይ ቁጠባ ልጆቿን እያስተማረች ቤቷን ሰርታ ቁጠባ ይቆጠብበታል። ይሄ በብዙሃኑ ቦታ ላይ ነው። አሁን ሳምፕል አንዲት እናት አነስኩ። ሁለተኛ በደረቅ እንጀራ በብዙ ተደራጅተው እየሰሩ ያሉበት ሂደት አለ። አገልግሎት ዘርፍ እየተንቀሳቀሱ ያሉ ሸቀጣ ሸቀጥ ሱቆች ከ1.3 እስከ 1.8 ያላቸው ካፒታል እየተንቀሳቀሱ ያሉ ተጠቃሚዎች አለ። እንደኛ ከተማ ብዙ ጊዜ ሴፍቲኔት የምታውቁት ከሆነ እርዳታ ነው የሚመስል እሱ የለም እኛ ጋር። ማንም ሰው ሴፍቲኔት ገብቶ እንዲለወጥ ነው ትልቅ ትኩረት ያደረግነው።